ቦም አም ላይቭ። እንዴት ዋላችሁ? ደህና ናችሁ ወይ? እንዴት ከረማችሁ ጓደኞቼ? ትንሽ ጠፋ ብዬባችኋለሁ። አይ ሆፕ ሁሉ ነገር ሰላም ነው ብዬ ተስፋ አደርጋለሁ። ዛሬ በርዕሴ ላይ እንደምትመለከቱት ሶስት ነገሮችን ፕሮዳክቲቪቲያችንን እንዲጨምሩ የሚረዱንን እኔም ፐርሰናሊ የምጠቀምባቸውን ሶስት ነገሮች ወደ እናንተ ነው ላጋራችሁ የምጣሁት። if this is your first time welcome to my business page ማለት እፈልጋለሁ። የመጀመሪያ ቀናችሁ ከሆነ እንኳን በደህና ወደ ቢዝነስ ፔጅ የመጣችሁ። ሮዛ በሪሁን ማለት እኔ ነኝ። ይህንን ቢዝነስ ፔጅ ከአለፉት ከ2020 ዓመተ ምህረት ሰኔ ወር ጀምሮ ራን ማደርገው የተለያዩ የሚጠቅሙ የሚያስተምሩ እንዲሁም ደግሞ ለእናንተ ህይወታችሁን መቀየር የምትችሉበትን የቢዝነስ ኦፖርቹኒቲ የማጋራበት ፔጅ ነው። በዩቲዩብ የምትከታተልን በፌስቡክ የምትከታተልን ሁሉ ሰላምታዬ ይድረሳችሁ ማለት ፈልጋለሁ። አዳዲስ ለመጣችሁ እንኳን ደህና መጣችሁ። ኒው ጀርሲ ነው የምኖረው። ባለትዳርና የሶስት ልጆች እናት ነኝ ማለት ነው። የህግ ምሩቅ እንዲሁም ደግሞ ፕራውድ ዲጂታል ቢዝነስ ኦነር ነኝ ማለት ነው። ስለዚህ እኔ ግሎባል ቢዝነስ ሜንቶር ስለሆንኩኝ የተለያዩ አይነት ትሬኒንጎችን እወስዳለሁ። በነዛ ትሬኒንጎች ደግሞ የምማራቸው ብዙ ተሞክሮዎች አሉ፣ እውቀቶች አሉ። ያንን ደግሞ ያመጣሁ ለእናንተ ካነበብኳቸውም ከተማርኳቸውም ነገሮች አጋራለሁ ማለት ነው። ስለዚህ እኔ ባጭሩ ሮዛ ማለት እችን ትመስላለች ማለት ነው። ዛሬ ላጋራችሁ የመጣሁት ሁላችንም የምንሰራቸው የእኛን ኃላፊነት ያለብን ማለት እኛ እንድናከናውናቸው የሚጠበቅብን ስራ ሊኖር ይችላል። ዴድላይን ሊኖረው ይችላል፣ ዴድላይን ላይኖረው ይችላል። ነው እስከ አንቲል አረፍተ ዘመን እስኪገታን ድረስ የምንሰራው ስራ ሊኖረን ይችላል እና ዋቴቨር ዘ ኬዝ እኔ ፐርሰናሊ የምጠቀምባቸውን እነዚህን ሶስት ሜካኒዝሞች ለእናንተ አጋራችኋለሁ ማለት ነው። ከወደዳችሁት ለሌሎችም አጋሩ። የመጀመሪያው ማጋራችሁ ነገር አውቶሜሽን ነው። የምትሰሩትን ነገር አውቶሜት ማድረግ ከቻላችሁ that would be a great relief ማለት ነው። ምን ማለት ነው አውቶሜት ማድረግ ማለት? አሁን እንግዲህ የደረስንበት ቴክኖሎጂ አርቲፊሻል ኢንተለጀንስን ተጠቅመን ብዙ ነገሮችን አውቶሜት ማድረግ እንችላለን። በጣም ብዙ ነገሮችን ሌላ ጊዜ በጣም ረጅም ሰዓት የሚፈጁ በጣም ብዙ ኢፈርት የሚጠይቁ ነገሮችን በአሁኑ ሰዓት ጀስት ኢን ማተር ኦፍ ሚኒትስ ብዙ ነገሮችን ፕሮዲውስ ማድረግ እየቻለን ነው። ስለዚህ እኛ በምንተኛበት ጊዜ፣ እኛ እረፍት በምናደርግበት ጊዜ፣ እኛ ቫኬሽን በምንወጣበት ጊዜ፣ እኛ ከልጆቻችን ጋር ወይም ለእኛ ህይወት ኢምፖርታንት ናቸው ብለን ካስቀመጥናቸው ሰዎች ጋር ጊዜ ስፔንድ በምናደርግበት ጊዜ ቢዝነስ ራን የምናደርግ ከሆነ ሊቆም ነው ማለት ነው። እንዳይቆም ለማድረግ ደግሞ ምን ይጠቅማል? አውቶሜሽን ይጠቅማል ማለት ነው። ያ አውቶሜሽን ለእናንተ ኦን ቢሃፍ ኦፍ ዩ ማለት ነው እንደናንተ ተገብቶ ከክላየንቶቻችሁ ወይም ከከስተመሮቻችሁ ጋር ኢንተራክት የሚያደርግ ሲስተም መፍጠር መቻል አለብን። ያንን ነገር ለመፍጠር እናንተ ከስክራች ጀምራችሁ ሀብላችሁ መስራት ላይ ይጠበቅባችሁ ይችላሉ። ምክንያቱም የተለያዩ ቱሎች ስላሉ ያንን ለማድረግ ማለት ነው። ስለዚህ ይህንን ለማድረግ እንግዲህ በተለይ ኢሜል ማርኬቲንግ የምትጠቀሙ ከሆነ ወይም ደግሞ ረጅም ጊዜ የሚፈጁ ስራዎች ካሏችሁ ወይም ደግሞ ስኬጁሊንግ የሚጠይቁ ነገሮች ሊኖሩ ይችላሉ። ለምሳሌ ኮንሲስተንትሊ ለ7 ቀናት ይሄን አደርጋለሁ ብላችሁ የምታስቀምጧቸው ነገሮች ካሉ ቱሎችን መጠቀም እና እነዛን ቱሎችን አውቶማቲክሊ በፈለጋችሁት ጊዜና ሰዓት ዴሊቨር እንዲደረግ ማስቀመጥ ይቻላል ማለት ነው። እንዲሁ ትንሽ ኤግዛምፕል እንኳን በሰጣችሁ ኢሜይላችን እንኳን አውቶ ሪስፖንደር ሁሉ ማዘጋጀት እንችላለን። ታውቃላችሁ አይደለ? ለምሳሌ እኔ ለ2 ሳምንት አቬለብል አይደለሁም ብዬ ካሰብኩኝ በ2 ሳምንት ጊዜ ውስጥ ለእኔ ኢሜይል የሚያደርጉ ሰዎች እንዳይስተጓጎሉ ከፈለግኩኝ ኢሜይሌ ላይ አውቶ ሪስፖንደር አውቶማቲክሊ ሪስፖንድ የሚያደርግ ነገር ጽፌ ያስቀምጥላቸዋለሁ ማለት ነው። ልክ ዘ ሞመንት እኔ ሪሲቭ እንዳደረግኩት አውቶማቲክሊ እኔ ቫኬሽንም ከሆንኩኝ ቫኬሽን እያደረግኩኝ ነው። እኔ ምንም ነገር ኤሌክትሮኒክሱ ፊት ለፊት ምንም መቀመጥ ሳይጠበቅብኝ የኔ ያለሁበትን ስታተስ አማ ወይ አል ቢ ባክ ዚስ ዴይ ሶ እስከዛ ድረስ ግን እንዲያደርጉ ብሎ ራሱ ዳይሬክሽን መስጠት የሚችል ነገር ማድረግ እንችላለን ማለት ነው። በኢሜይላችን፣ ቴሌግራም ላይ
ሜትሪኩል፣ ቢዝነስ ስዊት፣ በጣም ብዙ የተለያዩ ነገሮች አሉ። ቴልዊንድ ብዙ ነገሮች አሉ አውቶሜት ማድረግ የምንችልባቸው ነገሮቻችን ማለት ነው። ስለዚህ የመጀመሪያው ፕሮዳክቲቪቲያችንን ለመጨመር የሚጠቅመን ነገር አውቶሜት ማድረግ ነው። ሁለተኛው ደግሞ ዴሊጌሽን ነው። ማንን ነው ዴሊጌት የምናደርገው? እኛ የራሳችን የሆነ ኃላፊነት ይኖረናል። ዴሊጌት የምናደርገው ሰው እኛ ለምንሰራው ስራ የሚመጥን ሰው መሆን አለበት። አትሊስት ልክ እንደ ባለቤቱ መሆን እንኳን ባይችል አትሊስት እንደዋል አይደለ ዳይሬክሽን ሰተነው ያንን ዳይሬክሽን ተከትሎ ወይም ተከትላ እኛ እስከምንመለስ ድረስ እና ወደ ነበረ ሪስፖንሲቢሊታችን እስክንመለስ ድረስ አክት የሚያደርግ ሰው መሆን የሚችል ብቃት ያለው ሰው መሆን አለበት። ይህንን ካላቸው የትምህርት ዝግጅት ሊሆን ይችላል፣ ካላቸው ልምድ ሊሆን ይችላል፣ ከኛ ጋር አብረው የሰሩትን ዴሊቨር ከሚያደርጉት ነገር አንጻር የሆነ ስራ ስትሰጧቸው በጊዜ ቶሎ ጨራርሰው የሚያደርሱ አይነት ሰዎች ከሆኑ ያ ራሱ አንዱ ኢንዲኬሽን ነው ማለት ነው። ኮሚኒኬሽን ስኪላቸው በራስ መተማመን ያላቸው ናቸው ወይስ አይደሉም? ይሄ ሰው በትክክል ቢዝነስን ሪፕሬዘንት ያደርጋሉ፣ የኔን ኃላፊነት ሪፕሬዘንት ያደርጋሉ፣ ታደርጋለች የሚለውን ነገር ራሳችን ነን ሰዎችን የምናውቃቸው። ስለዚህ ያንን ኢቫሉዌት አድርገን ዴሊጌት ማድረግ ይኖርብናል። ዴሊጌት በምናደርግበት ጊዜ አንደኛ ነገር እኛ ብቻ ሳንኖር ሳይሆን ሌሎች ብንኖርም ማለት ነው ብንኖርም ሌሎች መሪዎች እንዲፈጠሩ እድል እንሰጣለን ማለት ነው። ስለዚህ በካምፓኒያችን ውስጥ ብዙ መሪዎች ሲኖሩን የእንትን ምንድን ነው የሚባለው የስራ ክፍፍልን ኢቨንሊ ለማከፋፈል ራሱ በጣም ነው እድል የሚሰጠው ማለት ነው። እና ደግሞ ለሌሎች አዳዲስ ለሚገቡት ሰዎች ደግሞ ኦኬ እከሌ ከዚህ ተነስቶ እዚህ ደረጃ ላይ መድረስ ከቻለ ወይም ከቻለች እኔም እነሱ የሚያደርጉትን ነገር ካደረግኩኝ እዚህ ደረጃ ላይ መድረስ እችላለሁ ማለት ነው ብሎ አዳዲስ ሰዎችም እንዲወጡ ያበረታታል ማለት ነው። ስለዚህ ሁለተኛው ዴሊጌሽን ነው። ሌላው ደግሞ ራስ ላይ ያለን ጫና በጣም ለመቀነስ ዴሊጌሽን ኢዝ ቬሪ ቬሪ ኢምፖርታንት ማለት ነው። ቬሪ ኢምፖርታንት። ሶስተኛው ኢሊሚኔት ነው። የመጀመሪያው አውቶሜት ብያለው፣ አውቶሜት ማድረግ። ሁለተኛው ዴሊጌት ማድረግ። ሶስተኛው ኢሊሚኔት ማድረግ ነው። ምንድን ነው ኢሊሚኔት የምናደርገው ነገር ያላችሁኝ እንደሆነ እናንተን በቀጥታ የእናንተን ሱታፊ በቀጥታ የማይጠይቁ ነገሮች ላይ ራሳችሁን ኢሊሚኔት ማድረግ ይገባል ማለት ነው። አለበለዚያ እነዛ የገባችሁባቸው ግሩፖች ሊሆኑ ይችላሉ ወይም የወሰዳችኋቸው ኢንጌጅመንቶች ኦር ሰምቲንግ ያለ ፈቃዳችሁ የተሰጣችሁ ኃላፊነት ካለ እነሱ ለዋናው ለምታከናውኑት ስራ ዲስትራክሽን ነው የሚሆንባችሁ። ምክንያቱም የሆነ ስራ ለመስራት ስትነሱ የሆነ ቲም ውስጥ ትገባላችሁ። ለዛ ቲም ግሩፕ ይመሰረታል። ግሩፑ ከተመሰረተ በኋላ ግሩፑን ሊድ የሚያደርገው ሰው ይኖራል እና እንደ ኮኦርዲኔተር በየጊዜው በየሰዓቱ መልእክቶችን ድራፕ ሊደረጉ ይችላሉ። እናንተ ደግሞ በዚህ ጋር ደግሞ በስራ ተጠምዳችሁ የሆነ ቦታ ላይ ብቻ ፎከስ አድርጋችሁ የምትሰሩ ከሆነ እዛ ግሩፕ ላይ መገኘታችሁ ከጠቅሙ ይልቅ ጉዳቱ ነው የሚያመዝነው ማለት ነው። ወይ ከዚህኛው አትሆኑ ወይ ከዛኛው አትሆኑ ማለት ነው። ስለዚህ ኢፌክቲቭነሳችንን በጣም ይቀንስብናል። ውጤታማነታችንን ወይም ስኬታችንን ሊቀንስብን ስለሚችል የእናንተን ሱታፊ የማይፈልጉ ነገሮች ክሊርሊ አንዳንድ ሰው በይሉኝታ ኃላፊነት ሲሰጡት እምቢ ማለት ይከብዳቸውና እሺ ብለው ይቀበላሉ። እሺ ካሉ በኋላ ደግሞ ስራውን ካልሰሩት ለእናሱ ራሱ ጸጸቱም አይወጣላቸውም፣ ስራውም ይጎዳል ማለት ነው። ሌላ ጊዜ ደግሞ ትረስት አድርጋችሁ ኃላፊነት እንዳትሰጧቸው ሁሉ ያደርጋል ማለት ነው። ስለዚህ እንደዛ ከሚሆን መጀመሪያውኑ እጃችን ፉል ከሆነ አይኔ አልችልም ሶሪ ለዚህ ፖዚሽን ስለመረጣችሁኝ ግን ቴንኪ ሶማች ብለን አመስግነን አሁን ላይ እጄ ላይ በጣም ብዙ መሰራቸው ነገሮች አሉኝ ብለን በግልጽ በመናገር ኃላፊነቱ ከኛ ወደ ሌላ ሰው እንዲሸጋገር ማድረግ እንችላለን ማለት ነው። ስራውን ተቀብሎ ከመጉዳት ማለት ነው። ስለዚህ አውቶሜት በማድረግ ዴሊጌት በማድረግ እንዲሁም ደግሞ ኤሊሚኔት በማድረግ የእናንተን ሱታፌ የማይፈልጉ ነገሮችን በማስወገድ ወይም ዲስትራክት የሚያደርጉ ነገሮችን በማስወገድ ፎከሳችንን ጨምረን ስኬታማነታችንን መጨመር እንችላለን ማለት ነው። ወይም ውጤታማነታችን መጨመር እንችላለን። ስላዳመጣችን አመሰግናለሁ። በነገራችን ላይ ዛሬ ማክሰኞ ነው። ሁልጊዜ ማክሰኞና ሐሙስ የምናደርገው በሳምንት 2 ጊዜ የቢዝነስ ወርክሻፕ
ላይቭ ላይ እንወጣለን። አንደኛው በ5 ፒኤም ፓሲፊክ ታይም፣ 7 ፒኤም ሴንትራል ታይም እና 8 ፒኤም ኢስተርን ታይም ነው። ሁልጊዜ ማክሰኞና ሐሙስ ማለት ነው። ይሄ ወርክሻፕ በዋናነት የሚያገለግለው ራሳችሁን ህይወታችሁን ለመቀየር ለምትፈልጉ ሰዎች፣ ለማሻሻል ለምትፈልጉ ሰዎች፣ አዲስ ስኪል ተምራችሁ ከቤታችሁ ሆናችሁ አሁን ያላችሁን ነገሮች በመጠቀም ሶሻል ሚዲያችሁን ሊሆን ይችላል፣ ስልካችሁን፣ ላፕቶፓችሁን፣ ኢንተርኔታችሁን እየተጠቀማችሁ እንዴት አድርጋችሁ ገንዘብ መስራት እንደምትችሉ፣ ህይወታችሁን መቀየር ማሻሻል እንደምትችሉ፣ ከራሳችሁ አልፋችሁ ደግሞ ሌሎች ልክ እንደናንተ ደግሞ እንዲሁ አት ኤንድ ኦፍ ዘ ዴይ ሁላችንም የምንፈልገው የጊዜና የገንዘብ ነፃነት ነው እና እናንተ ያንን ነገር እንድታገኙ ከሆናችሁ በኋላ ደግሞ ሌሎች ደግሞ ሰዎች እንዲያገኙት ደግሞ ድልድይ ሆናችሁ የምትሰሩበትን የቢዝነስ ኦፖርቹኒቲ ፕሬዘንቴሽን አለን ማለት ነው። ይህንን ፕሬዘንቴሽን ላይቭ መከታተል ትችላላችሁ። ላይቭ መከታተል ያልቻላችሁ በተለያየ ምክንያት ሪፕላዩን ካቻፕ ማድረግ ትችላላችሁ። ያንን ለማድረግ አክሰሱን ለማግኘት ከዚህ ቪዲዮ በታች የሚገኘው የመጀመሪያው ኮሜንት ላይ www.rozaberihun.com የሚል ዌብሳይት ያለ፣ እዛ ላይ የሄዳችሁ ልክ ስትመዘገቡ ራይት አዌይ ኢንፎርሜሽኑን እንልክላችኋለን ማለት ነው። ስላዳመጣችሁኝ አመሰግናለሁ። በውስጥ መስመር አያችኋለሁ። ሌላ ጥያቄ ደግሞ ካላችሁ ወርክሻፑን ካያችሁት በኋላ ደግሞ ጥያቄ ካላችሁ ፊል ፍሪ ለመመለስ ዝግጁ ነኝ። and I would be very happy to guide you and to mentor you. Thank you so much guys for watching. I will see you in the inside. Bye for now.